አይ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ በ2016 የካቲት 8 ተፈተኑትን አካውንቲንግ እና ፋይናንስ ኤግዛም መጨረሻ ፓርት ወይም ፓርት 5 ይዤላችሁ መጥቻለሁ። ኤግዛም ለምትፈተኑ ተማሪዎች ምን አዲስ ነገር አለ ብላችሁ በጠይቃችሁ መሰረት ግንቦት 13 2016 በወጣው በሚኒስቴር ኦፍ ኤጁኬሽን ባወጣው ማስታወቂያ መሰረት ከግንቦት 14 2016 እስከ ግንቦት 21 ድረስ ባለው በሚኒስቴር ኦፍ ኤጁኬሽን ሊንክ ገብታችሁ 500 የማይመለስ ብር በቴሌብር ከፍላችሁ መመዝገብ እንደምትችሉና ተናንድ የምትዘጋጁ ሚኒስቴር ኦፍ ኤጁኬሽን በትላንትና ለታው በግንቦት 13 ገልጿል ማለት ነው። ስለዚህ መመዝገብ ትችላላችሁ። ክፍያው የሚከፈለው በቴሌብር ብቻ ነው። የሚከፈለው ገንዘብ ደግሞ 500 ብር ብቻ ነው። ስለዚህ እሱን ከፍላችሁ መጠበቅ ትችላላችሁ ማለት ነው። በእናንተ በኤግዛም ዙሪያ ያለው ይሄ ነው። መልካም እድል እመኝላችኋለሁ። እንደተለመደው ወደ ቪዲዮ ከመላፋችን በፊት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲሁም ደግሞ ያው በዛሬ ላይ የምናወራው የመጨረሻ ፓርት ነው። ከዚህ በተጨማሪ ደግሞ ተመልሶ የመጡት 1-3-4 ጥያቄዎች የምንሰራ ይሆናል ወይ ደግሞ ነግራችሁ ይሆናል ማለት ነው። መልካም ጊዜ ይሁንላችሁ። ወደ ጥያቄ ከማለፌ በፊት ያው እንደተለመደው ለሁላችሁም ኤግዚት ኤግዛም ለምትፈተኑ ተማሪዎች መልካም እድል ብያችኋለሁ። 12ኛ ሰዓት ላይ ነው ያላችሁት። አሁን በደንብ ጠንከር ብላችሁ ጥያቄዎቹን ስሩ። የራሳችሁ መረጋጋት ሞክሩ። 1 ወር ብቻ ነው ያላችሁት። በደንብ ጠንክሩ፣ ታልፋላችሁ። መልካም እድል። ከዚህ በፊት ኤግዛም ለመውሰድ የምትጠብቁት ተማሪዎችም እንዲሁ ደግሞ ጠንከር ብላችሁ ጠብቁ። ራሳችሁን በደንብ አዘጋጁ። ተስፋ አትቁረጡ እላችኋለሁ። ወደ ጥያቄ የመጀመሪያው ጥያቄ in accordance with IFRS if the share based payment is for the goods and service other than from the employees, the share based payment should be measured by the reference to which the following: A, the fair value of good and service received; B, the carrying value of good and service received; C, the carrying value of equity instrument guaranteed; D, the fair value of equity instrument guaranteed. Also, this question is from the Advanced Financial Accounting 1 of the Chapter 2. ስለዚህ ከአድቫንስድ ፋይናንሻል አካውንቲንግ 1 ቻፕተር 2 ላይ ነው የመጣው። ስለዚህ መጀመሪያ ሼር ቤዝድ ፔመንት የምንለው ምንድነው? ሼር ቤዝድ ፔመንት is simply about compensation that given from the company to the employees or to the suppliers ማለት ነው። ኢንኮሬጅ ለማድረግ ከካምፓኒ ወደ ሰራተኛ የሚሰጠው ኢንኮሬጅመንት ነው። in basis of ካሽ ሳይሆን in basis of equity instrument ወይ ደግሞ in basis of what stock ወይም ሼር በምንለው ማለት። ስለዚህ ካምፓኒ ሰራተኞቹን ሪቴል ለማድረግ ወይ ደግሞ አትራክት ለማድረግ ለነሱ አዲሽናል ኢንሴንቲቭ ለማድረግና ፐርፎርማንሳቸው ሞር ኢንክሪዝ ለማድረግ ከሼር ሆልደርስ ኦብጀክቲቭ ጋር ሪቴል ለማድረግ ለነሱ የተለያየ አክቲቪቲዎችን ያደርጋል። ለምሳሌ ዴሜክ provides you the stock option provide ሊያደርጋቸው ይችላል። the stock appreciation right ወይ ደግሞ በrestricted stock unit ሊያደርገው ይችላል። ወይ ደግሞ በኤምፕሎይ ሼር